ደህና መጣችሁ ለቻናሌ አዲስ ሆናችሁ ኮኮ ባላለው የቻናሌ ቤተሰቦች ማንደና ቆያችሁኝ እንዴት ናችሁልኝ ደህና ናችሁልኝ በሚስከን ደህና ነኝ ሁሉ ነገር ሰላም ተመስገን ይቅርታ ሰሞኑን ትንሽ ተምቻለሁ እና ከኋላውም ሙዚቃ አለ ፋውንቴኖች አሉ ትንሽ አየር ይፈድ ነው እናንተም በካሜራ ውስጥ አየር እንድትወስዱ ብዬ ነው በሰልፊ ስቲክ ነው የምቀርጸው ቪዲዮ ጮክ ብዬ ለማውራት ሞክራለሁ እዚህ አካባቢ ያለው ነገር በጣም ላውድ ነው ያለው በቦታ ዳንዳ ስኩዌር ይባላል አሁን እዚህ የመጣሁበት ምክንያት ካሜራ ሶኒ ZV አክቹአሊ ካን አሜሪካዎች ናቸው Z የሚሉት ZV1 ካናዳና ኢትዮጵያ Z ነው የምንለው ZV1 የሚባል ካሜራ ፒክ ላረግ ነው የመጣሁት እንደዛው ደግሞ አንዳንዴ ላይክ ፊልሞችን በማየት አንዳንድ ሀገሮችን ልክ እንደማቃቸው ስለምሆን የከተማውን ይሄ አካባቢ ኒውዮርክ ታይምስ ስኩዌር የሚመስል ቶሮንቶ ሲባል አንዱ የሚጠራው ቦታ ይሄ ነው እንደዚህ እየጮኩ ነበር ማወራ ቢካዝ ከኋላ እየጮኸ ስለነበረ እና ይሄ ዳንዳስ ስኩዌር ይባላል ብዙ የአሜሪካ ፊልሞች ኒውዮርክ ተብሎ ሲሰራ እዚህ ነው የሚሰራው እንደው ጀነራል ኢንፎርሜሽን አንዳንድ ጊዜ ባካፈላችሁ ደስ ይላችኋል ስላሰብኩ ነው ምክንያቱም ብዙ ፊልሞችን በማየት አንዳንድ ሀገር ልክ እንደማቃቸው ያንን ሀገር እንደማቀው ስለመሆን ለእናንተም እንደዛ ምን ይጠቅማችኋል ብዬ ስለማስብ ነው እዚህ ካናዳ ውስጥ በጣም ብዙ ፊልሞች ይሰራሉ ላይክ ሃሊውድ ፊልሞች ተብለው ፕሮዲዩስድ ሆነው ልክ ኒውዮርክ ነው የተሰራው ቺካጎ ነው የተሰራው ተብሎ አሁን ይሄ ኒውዮርክ ታይምስ ስኩዌርን የሚመስል መንገድ ነው አለ ቺካጎን የሚመስል መንገድ አለ አትላንታ የሚመስል መንገድ አለ ምክንያቱም እዚህ ካናዳ ለነዋሪዎቹ ታክሱ ከፍተኛ ቢሆኑ ምክንያቱም ብዙ ቤኔፊቶች አሉ ሄልዝ ፍሪ ነው ብዙ ቤኔፊት አለ በጣም ብዙ ካናዳ ህዝቡን የሚረዳ እናት ሀገር ነው የሚባለው ግን ፊልም ሰሪዎች የሃሊውድ ፕሮዳክሽኖች እዚህ መጥተው እንዲሰሩ ታክሱን ፍሪ ያደርጉላቸዋል ብዙ አክሰሰብሊቲ ይከፍቱላቸዋል መንገድ ይዘጉላቸዋል ሰዎችን ይመደባሉ ምክንያቱም እዚህ ሀገር ያለውን ኤምፕሎይመንት ከፍ ያደርጋል ቱሪዝሙን ከፍ ያደርጋል አገሩቷን ስለምትተዋወቅ በጣም ኮስቱ ትንሽ ያደርጉላቸዋል ምክንያቱም ለሀገሪቷ ለቱሪዝም ጥሩ ነው ብዙ ኤምፕሎይመንትን ይፈጥራል ታይታኒክ የሚያክል ትልቅ ፊልም አሁን እዚህ ሀገር የተሰራው ኢቨን ኢንዶር ፕሮዳክሽናቸውን ራሱ በጣም አክሰሰብል እና ጥሩ አድርገው ስለሆነ ይሰሩላቸው ታይታኒክ ለምሳሌ እዚህ የተሰራው ባትማን በጣም ትልልቅ ፊልሞች ልክ አሜሪካ እንደተሰሩ ላይክ መንገዱ ላይ ያሉት የስትሪት የፖስት ባክሶቹ እና ማስታወቂያው ልክ እንደ አሜሪካ ያረጉትና በቃ አሜሪካ ነው ተብሎ እዚህ ነው የሚሰራው ከኋላ ያለው ወደዛ ከተጠቀው ሙዚቃ ስላለ ስለማይሰማችሁ ብዬ ነው እንጂ ከዚህ ቀጥሎ ያለው መንገድ ያንግ ስትሪት ይባላል ቶሮንቶ ከተማዋን መሀል ለማት ከሳውት እስከ ኖርዝ ድረስ የሚከፍላት በዚህ በኩል ኢስት ነው ወደ ኋላ ደግሞ ልክ ከያንግ በኋላ ዌስት ነው የሚሆነውና መሀል ለመሀል የሚከፍላት የዓለም ረጅሙ መንገድ እዚህ ጋር ነው ያለው እና እንደዚህ አይነት ኢንፎርሜሽንም ባካፍላችሁ ደስ ይላችኋል ብዬ ስላሰብኩኝ ነው ከወደዳችሁ thumbs up ብዙ የሚታዩ ቦታዎች አሉ this is not my favorite place በጣም ደስ የሚሉኝ ለእናንተ ባሳያችሁ ራሱ ልክ እንደ ጀነራል ኖሌጅ የሚሆናችሁ ጥሩ ቦታዎች አሉ ከወደዳችሁ thumbs up አድርጉልኝ ኮሜንት ላይ ጻፉልኝ ሌላ ቦታዎች እንደዚህ ሲሄድ እንደዚህ ያደረኩ አሳያችኋለሁ አሁን እዚህ ጋር እኔ ኒውዮርክ ነው ያለው ፖስት ባደር ማን ይቀበላል ማታ ክሪስማስ ታይም ላይ በጣም ላይቱ ይበራል it's በቃ ኒውዮርክ ታይምስ ስኩዌር ነው አክቹአሊ የኛ ነው ቶሮንቶ ዳንዳስ ስኩዌር ይባላል ቆንጆ ቦታ ነው ቆንጆ አርቲፊሻል እዚህ ጋር ራሱ በጣም ብዙ ኮንሰርቶች ይደረጋሉ
ያደርጋሉ። ሰመር ላይ በጣም በቃ ኤቭሪ ዴይ አሁን this year ኮሮና ስለሆነ የለም እንጂ እዚህ ጋር ይሄ ቦታ ኤቭሪ ዊክ ኮንሰርት ፍሪ ኮንሰርት የሚደረግበት ትልቅ ቦታ ነው እና this is ቶሮንቶ ዳንዳስ ስኩዌር ይባላል። አብራችሁን ቆዩ። ካሜራውን አንድ ላይ ፒክ እናደርጋለን። የበዓል የመስቀል እኔ ሁሉ ጊዜ በዓል ሲሆን የዱለት ስፔሻሊስት ነኝ። ሁሉ ጊዜ በግ ሲታረድ ሌላውን ነገር እናቴ ሌሎቹን ይሰራሉ። እኔ ደግሞ የዱለት ስፔሻሊስት ነኝ እና ከዚህ ቀጥሎ የበዓል ባይ ዘ ሳይድ የሚቀርብ ከክትፎቹ ጋር ዱለት አሳያችኋለሁ። መስቀል ጊዜ ዳመራውን እግዚአብሔር ፈቅዶ እዛ ከሄድኩኝ ዳመራው እሳቱ የነደደ ቪዲዮውን ቀርጸውና ስሎሞሽን በጣም ብዙ አይነት ነገር ነው ያለው። አንድ ላይ እናየዋለን። 90 days return ፖሊሲ አለ። ወደድኩት። ጥሩ ብዙ ነገር አይቻለሁ። ጥሩ ሪቪዎችን አንብቤያለሁ። ጥሩ ሪቪዎችን ሰምቻለሁ አይቻለሁ ዩቲዩብ ላይ እና ሆፕፉሊ በጣም የምወደው ለጄም ቀላል የሆነ ካሜራ ነው ብዬ ነው ያደረኩት። ለምን ከፍለው ዋጋ ጥሩ ኳሊቲ የሆነ ጥሩ ቫልዩ የምናገኝበት ካሜራ ነው ብዬ ነው እኔ ቹዝ ያደረኩት። እንግዲህ አብረን እናየዋለን። እናንተ ከወደዳችሁት እንደዚህ ሪኮመንዴሽን እኔ አሁን እዛ ዩቲዩብ ላይ ፖስት በማድረጋቸው ብዙ ስለተጠቀምኩኝ ከዚህ የሚጠቀም ሰው ይኖራል ብዬ ነው። ሌላው የዚህ ቪዲዮ ፐርፐስ ደግሞ ኢንካሬጅ ለማድረግ ነው። እስካሁን በስልኬ ሳምሰንግ S10 ፕላስ ነበረ ስቀርጽ የነበርኩት። ጥሩ ኳሊቲ ያለው ነበረ የሚሰራው። ቤት ውስጥ ላይቱን አብርቼ የማይንቀሳቀስ ላይት አሁን ውጪ ሲሆን ጥላ ይመጣል፣ ፀሐይ ይሆናል። እሱ ሲሆን ፎከስ ለማድረግ ከሙዚቃው ጭማሪ ደግሞ እንደገና ጮኸት ብዬ ነው እና በስልኬ እየቀረጽ በጣም ጥሩ የሆነ ኳሊቲ ነበረ ያለው። ምክንያቱም ላይቱን ካበራው ማይንቀሳቀስ ልክ እንደዚህ ጥላ ፀሐይ የማይሆን ከሆነ በጣም ጥሩ ኳሊቲ ያለውን ቪዲዮዎች መስራት እንችላለን በስልካችን። ያውም የኔ ሳምሰንግ ነው። አንድሮይድ ስልኮች በሌላ ነገር ኢዚ ናቸው ለዩዘር ነው የሚባሉት እንጂ አይፎኖች ናቸው በካሜራቸው the best ኳሊቲ ያለው ቪዲዮ ይሰራበታል የሚባለው። ስለዚህ አይፎንም ካላችሁ ያው እንደኔም ሳምሰንግ ስልክም ካላችሁ ጥሩ ቪዲዮዎችን እንሰራለን። ለእጃችን ቀላል ነው፣ አክሰሰብል ነው፣ በኪሳችን ኤኒዌር ይዘነው የምንሄደው ነገር ነው። ስልክ is the best መጠቀሚያ ነገር ነው። ግን at the end of the day ስልክ ስሙ ራሱ ስልክ ነው። መጀመሪያ ስልክ የምንደዋወልበት ሆኖ ነው። ከዛ በኋላ ኤክስትራ ኢሜል መላላኪያ፣ ሌላ አፖች የምናይበት፣ ሶሻል ሚዲያን የምናይበት፣ ሌላ ነገር የምናደርግበት የሆነውና ካሜራ አዲሽናል ነገር ስለሆነ ልክ በቃ ካሜራ ፐርፐዝሊ ካሜራ ተብሎ የተሰሩ ነገሮችን ኢቭን ቺፑን እንኳን ብንገዛ ስራው ካሜራነት ብቻ ስለሆነ ጥሩ ኳሊቲ ያለው ነገር እናገኛለን ብዬ ስላሰብኩኝ ነው። አብራችሁ ቆዩ። ካሜራውን አብረን ፒክ እናደርጋለን። ያንግ ስትሪትን ጠጋ ብዬ ያሳያችኋለሁ። እዚህ አይነት ካሜራ አይደለም ያው እዚህ ጋር በጣም ኳሊቲ የሆነ ተናያለው አምሳው አነሰን እኔ መሸከም የምችለው ያንግ ስትሪት ማለት ይሄ ነው። ያንግ እንዳንዳ ማስኮስ በሰቀት እንኳን ታይ ማለት ይብያለው ከውስጥ ለዛ ተረኛ ታከና ብዙ አይነት
ቅርብ ነው ብለን ስቶር ልንገዛ ሄድን ወደ ዱለቱ ስንመጣ ዝናብ ይዞ ክትክት አርጎን ሉሲን በቃ ጠልታኝ ነው እዛ ጋር ሉላ አምሶ እኔ ራሱ በቃ ትናንት የሰራሁት ፀጉሬን እንደዚች በማስያዣ ምናምን ይዤ ነው ያው ጥሩ ነው ሻሻው ይደረጋል እና ልክ ያገኘው ጨጓራ ደግሞ ብዙ ጊዜ ተፈጭቶ እንትን ያለ ነበር የማገኘው ፍሮዝን የሆነ የዛሬ ቪዲዮ ሰራለች እንደዚህ ጨጓራ ነው የተገኘው እንግዲህ እሱ ከተፋለም አብረን አፈጥሮ አድርጓል እያፈጠንኩት እንሰራለን ተጨክታም ገልቻለሁ ሻሽላ አድርግና ሻማ ሽታ ያለው ጥሩ ሽታ ያለው ሻማ ካላችሁ ብዙ ጊዜ ለትን የሚሸት ምግብ ስትሰሩ ብታረጉት ለእናንተም ደስ ይላችኋል ወይ ደግሞ ኦቨናችሁ ውስጥ እንደ ኩኪ ኢቨን እናንተ አብቁታችሁ አዘጋጅታችሁ እንኳን ባይሆን የሚሸጣሉ ኩኪዎች እና ልክ አብሶን ክዳን ይመጣ ከሆነ ሰራተን ስንጨርስ ኦቨናችን ውስጥ እሱን ኩኪን ብናረጋው ቤቱ ልክ እንደዛ በቃ ቫኒላ የሚለው ቤቱ ባልና እንደዛ ማድረግ ትችላላችሁ ሻሽና ስሬ ወደ ጠጋ አድርጌው ወደ ሁለት ስራው እንሄዳለን መጀመሪያ ሌላ ነገሮች ማዘጋጀት ከመጀመሪያ በፊት ውሃ አጥራለሁ ለጨጓራ የሚቀጥለው ስራ ልጅ ሆነን በክሲ ታረለ አውዳነት ጊዜ ሁሉ ጊዜ እኔ ሁለት ክፍል ከተፈቀደው ሁሉ ነገር እናቴ ተጣና ታገባለቃለች እሳት ላይ የሚቆዩት እንዲህ ስለሆነ ትንሽ ደቂቃ ነው የተፈጨ ስጋውን ልክ እንደ ክትፎ ሰራ እንደማደርግ ነው ማረጋው አንድ የሻይ ማንኪያ የሚሆን ሚጥሚጣ አድርጋለሁ አንድ ሾርባ ማንኪያ የሚሆን ኮረሪማ አድርጋለሁ ኮረሪማውንም ሚጥሚጣውን እንደ ፍላጎታችን እንደምንወደው በዛ አነስ ያደርገን ቀቤያችን ላይ እንዳለው ኮረሪማ 1 ኪሎ የሚሆን በአጠቃላይ 2 የሾርባ ማንኪያ ኮረሪማና 2 የሻይ ማንኪያ ሚጥሚጣ ተጠቅም ያለው ለ1 ኪሎ ለሚሆን ስጋ እናንተም እንደምትፈልጉት አረጋችሁ ትችላላችሁ ልጅ ሆነን ለበዓል በክሲ ታረጅ የኔ ስራ ዱለት መስራት ነበር እኔም ደስ ይለኛል ዱለት መስራት ከሆነ ስራችሁ እዛው በጣም ብዙ ሰዓት ስለሚወስድ ጨጓራ ሲፋጥመን ሲል አትላቁ አሁን ቡና ማቀራረብ ወይ ቤቱን ማስተካከል ለበዓል ቀን ወይ ስጋ መቆራረጥ ለቅቅሉ ከሆነ ስራው የተመደበ እህቶቼ እዛ ላይ ተመደቡ ልክ ቶሎ ስለሚጨርሱ ይላካሉ እኔ ግን ቁጭ ብዬ ዱለቴን ሰራለሁ መጨረሻ ላይ ተመጣና እናቴ ሁሉንም ቅመም ማርጋ ታረጋለች ልጅ ሆነን 12 አመት 13 አመት እና ቲሞርት የሚል ፕሪንሲፕል አላት ከዛ በኋላ ሁሉም ሰው ተቃጥሎ ዳመት ባል ምጥላ አገር ልብስ ለብሶ ስብስብ ብለን እናከብራለን ሁሉንም ስጋ መጠቀም ያስፈልገንም የተረፈው ለክፎ ስለሚሆን ብዬ ነው እንደዚህ ያሸው ሌላውን ነገር እስከምናረክ ይዋሃድልናል ማሪኔት ያደርግልናል ያርጊ ውጪ ቆየዋለሁ ሌላውን እስከምሰራ እንደዚህ ጠበቅ ያለ ግላብ አድርጌ መጥቻለሁ ሶሪ ነጭ ቢፈለግ ጥቁር ቢፈለግ ጠፋ ግን ይሄ ነው እንግዲህ ጠበቅ ብሎ የማይወጣው ነው መጀመሪያ እንደዚህ ተባረጋለሁ በቀዝቃዛ ውሃ እንደ ኢትዮጵያ እንደዚህ ትልቅ ያገኘው ጨጓራ ገርሞኛል ብዙ ጊዜ ፍሮዝን ሆኖ የተፈጨ ነበር ማገኘው እሱንም አንተቼ በሎሚ በዝንጅብል ምናምን ለትንሽ ገንፈል አረጋውና ያፈሰስኩኝ ገንፈል አርጌው ጥሩ ሽታ ይሆናል ዛሬ ተገኘው ይሄ ነው እንጨት ስለሆነ ይዛል ሽታ እና ተቀላና ውሃው ስንከተው አነሳ እንዲልልን ለመፋቅ እንዲመችን እንደዚህ አነሳ አድርጋለሁ ውሃዬ ፈልቶልኛል አረጋለሁ በቀላ ውስጥ እንደዚህ ትንሽ ቻኮላት ያረኩኝ
በመፍጫም እንዲህ ዝም ብሎ ጎረድ አድርገው የሚፈጫሉ እኔ ምንም አይመስለኝም እንደሱ ግን ወይዘሮ እቴቴ እንደዚህ ውሃ ይሆናል እንደዚህ ከተፍ ነው ደስ የሚለው ስላለች እንግዲህ ከትፍ ነው ለመክተፍ እንዲመቸን እንደዚች ጭም ያረገ ጉበቱን ልክተፍ አይደለ? አዎ ጉበት መክተፍ አለብኝ። ይሄንን እሷ ትክተፍ እንጂ ቆሜ ማዳሬ ነው። እኔማ ለበላ ነበር የተዘጋጀሁት። ያው እሷ ዳይኒንግ ቴብል ላይ አለው። ከዱለት ፕሮሰስ ሁሉ ቀላሉ ይሄ ነው። እንደዚህ ከላይ ያለው እንደዚህ የሚነሳው ነገር ካልተላቀቀልን ጥቅም ላይ ይከተል ጉበት ቀይ ሽንኩርት ረቀቅ ያለ ይሄን ያህል ነው የምጠቀመው 3 ነጭ ሽንኩርት ይሄን ያህል አደርጋለሁኝ እንዲያፈጥነኝ በሁለት መጥበሻ ተጠቅሜ ነው የምሰራው ጨጓራው ውሃውን እንዲመጥልኝ እዚህኛው ላይ አርባለሁ ሃይት ላይ ነው ያደረኩት መቼም ብዬ ቦታውን ቀያየራለሁ እዚህኛው ላይ ሚዲየም ሂት አድርጌዋለሁ ባዶውን ትንሽ አቮካዶ ይላረጋለሁ ቅቤ ስለምናደርግ ትንሽ ነው ዘይት ማድረግ ያለበት ነጭ ሽንኩርቱን አደርገዋለሁ ጨጓራውን በሃይ ሂት ነው ይሄ ደግሞ እንደውም በጣም ሚዲየም ማለት ነው በጣም ሎው ሂት ላይ አድርጌ ባርዲስ እንደዚህ አደርገዋለሁ ጎልደን እንዲሆን እስከሚሆን ድረስ እናቴ የምትሰራው ዝም ብሎ ግልብጥ ነበር ድሮና አንድ ጊዜ ሁሉ ጊዜ ታያለሽ በሌላ ነገር ቢሆና በስሪ ተባልኩኝና እንደዚህ ሲሰራው በቃ ተበላሸ በቃ ማን ይበላዋል እንግዲህ ምናምን ተባለና ቀረበ ለዛም ጊዜ የሰራው ድስቱ ሙሉ ህፃናቱን ሁሉም ሰው ጥርግ አድርጎ በላው በቃ አንቺ ስፔሻሊስት የዱለት ተብሎ ከዛ በኋላ ሁሉ ጊዜ እኔ እንደዚህ ያደረኩ እንድሰራው ተፈረደልኝ እላችኋለሁ እሷ ዝም ብላ ገልበት አድርጋ ወደ ጥሪው ስለሚሆን የእናቴ የነበረው ብዙ ህፃናቶች ብዙ ደፍራው አይበሉም ትልልቅ ሰው በጣም እኔ አሁን ካደኩ በኋላ ደስ ብሎኝ እያጣጣምኩ ምበላው አይነት ዱለት ነው ያኛውም አይነት ግን ይሄኛውን ደግሞ ወደዋለሁ የሚሰራው ህፃናቶችም ካሉ እውነት ልታቀምሷቸው በጣም ነው የሚወዱት ሚጥሚጣ የማይችሉ ከሆነ ሚጥሚጣውን ቅንስ አድርገን የሚወዱት ዱለት ነው የሚሆነው ይሄኛው ውሃውን መቶ ስለጨረሰልኝ አሁን ወደዚህ ነው አደርገዋለሁ ያንኑ መጥበሻ ለአርግ ያመጣውና እሱን ደግሞ ሽንኩርት ማሳያ አደርገዋለሁኝ እንዲያፈጥነኝ እዚህኛው መጥበሻ ላይ ደግሞ እናደርጋለን ሽንኩርቴ እንደምፈልገው ብስል ብሎልኛል እንደዚህ አሁን አበሶ በትንሽ ዘይት ተሳርቷልና አንድ የሾርባ ማንኪያ ቅቤ አደርግበታለሁ
ላጥ አድርገው የሚሰራሉ ይሰራል ግን እዚህ ብዙ ጊዜ ላጥም አላገኝም እኔም ይሄን ያለ በላጥ ይሰራ ኢንተረስት ስላልሆንኩኝ አላረግም ጉበትም ኩላሊትም አድርገው ተሰርቶ ቀምሻቃለሁ በጣም ይጣፍጣል ግን እኔ እንግዲህ ታድግ በጉበት ብቻ እየተሰራ ስላየን ብዙ ጊዜ ጉበት ነው የምጠቀመው ጉበት ካጣውን ብቻ ነው ኩላሊትን ማረጋው እሱ በጣም ቆንጆ ይሆናል እንደዚህ የክትፎ ስጋ መሆን የለበትም እንዲሁም ኢትዮጵያ የሽንጥ ስጋ ነው የምንጠቀመው የበግ ታርዶ ያለው ሽንጥ ስጋ ክትፍ ተደርጎ እና እንደምትፈልጉት መጠን ልክ ይሄ ስጋ ቤት ኢትዮጵያ ሲሸጥ ያለው ብዙ የተፈጨ ስጋ ያለው ክትፎ የሚመስለው ከፈለገ ስጋውን በዛ ማድረግ እንችላለን ጉበቱን ማሳለፍ እንችላለን የምንፈልግ የምንወደውን ነገር ጨምር ጨጓራውን ማንወድም ከሆነ ትንሽ ጨጓራ አድርገን መስራት እንችላለን በዛ አነስ እያደረገ እንደ ነጫቸው ህፃናቶች ካሉ ቤቱ እኔ ብዙ ጊዜ ገለጥ አድርጌ ነው ስጋውን ማወጣው ህፃናቶች ከሌሉ ግን ህፃናቶች ካሉ የሻይ ማንኪያ የሚያክል አንድ የሻይ ማንኪያ ከግማሽ የሚያክል አንድ አደርጋለሁ ቁንዶ በርበሬ አደረኩኝ አደረገውና ጉበቱን እንደምንፈልገው መቀነስ እንችላለን አነስም ማድረግ እንችላለን ብዙ ጉበት ማፈልግ ከሆነ ቀቤውን መጨመር መቀነስ እንችላለን ሚጥሚጣን በጣም አነስተኛ ነው ያደረኩት ምክንያቱም ከጎን ስንበላ ከጎን አገን ያጣቀስ መብላት እንችላለን ራዩ ላይ ማድረግ መብላት እንችላለን ቾይስ እንዲሰጣቸው ይሄ የህፃናቶችን ካሉ ስለሚያስፈልጋቸው እንደዚህ መሳርገን እንሰራ የኔታይም ሰው ያቀራቀለ መብላት እንችላለን ደግሞ የፎክሬን ተጠቀምኩት ቃሪያ ሶስት ቃሪያ ነው ማከለኝ ህፃናቶች ካሉ ቀንሰን ለነሱ በኋላ በላዩ ላይ ቃሪያ ማድረግ እንችላለን ይሄ ግን የሚያቃጥለው ቃሪያ አይደለም ስለከለር እንዲያምር ስለሆነ ሙሲ ሸቷት እዚህ ጋር ተዘላለች ለሷ ኮፊ ነው ኩት ያለ የሚሰማችሁ በኋላ ሰሪያ ደምቃት እንዳያስለው ፕሮሰሱ አድካሚ ቢሆንም እንግዲህ ቆንጆ ዱለት ከከትፎ ጋር ከሌላ ከጥብስ ጋር ለባል አንድ ላይ አርገን የምንበላው እውነት እኔ ቤተሰቡም ህፃናትም እናቴ ሁሉ ትራለች አይኮኮ በቃ አንድ ድስት ሙሉ እኔ እንደዛሽ ማጥጬ አበሰልሽው አጠነከርሽው ነው ምን ብዬ አንድ ድስት ሙሉ ዱለት ተጨረሰ ይያሉ እኔ ስፔሻሊስት አድርገው ከዛ በኋላ የበአል ዱለት ሰሪ እኔ ነበርኩኝ ካሜራውንም ፒክ አድርጌ ያለው መስቀል ዳመራ ይኖራል ያስብ ነበር እና እዛ ላይ ያሳያችኋል አልኩትም በኮሮና ምክንያት ብዙ የተዘጉ ነገሮች ነበሩ አሁን ተከፈተ ተብሎ ሁሉ ሰው ከቤት መውጣት ሲጀምር እንደገና መልሶ የመጣ ስለሆነ ተብሎ ዳመራም የለም ተብሏል እንግዲህ የካሜራ ሴታፑንም በደንብ ውስጡን አይቼ እንግዲህ አንድ ጥሩ ቆንጆ ቦታ ደግሞ መርጬ አሳያችኋለሁ እንዴት እንደሆነ ኢዚ አክሰስ መሆኑን ሁሉንም ነገር አንድ ላይ የምናየው ነገር ይሆናል አሁን ራሱ የምቀርጸው በስልኬ ነው ምክንያቱም ያንን በደንብ ሴታፑን ሁሉ ነገር ካወቅኩ በኋላ አንድ ላይ የምናየው ይሆናል ሆፕፉሊ ይሄ የመጨረሻ በስልኬ ሪከርድ የማደርገው ቪዲዮ ነው የሚሆነው እንደዚህ ላይት አብርቼ እንደዚህ ላይት አብርቼ ቤት ውስጥ እንደዚህ ኮንስታንት የሆነ ላይት ሲሆን ጥሩ ቪዲዮ ይሰራል ስለዚህ በስልካችን ቪዲዮ መንሰራ ሰዎችን ቆንጆ ኳሊቲ ያለው HD ኳሊቲ የሆነ ቪዲዮዎችን መስራት እንችላለን መልካም አውዳመት መልካም በዓል የኔ ቤት ባይቡ እስካሁን አልጠፋም እንግዲህ መስከረም ሙሉውን ነው አደይ አበባ እንደውም ለመስቀል ነው በደንብ አበባው አደይ አበባዎች የሚታዩት መልካም በዓል ይቅርታ በጣም ይቅርታ ሰኒቲው እግዚአብሔር ያክብረን ሁላችሁም እውነት አሁን ሴፕቴምበር ሲመጣ
ብዙ ነገሮች ተከፈቱ እንዳልኳችሁ ስለዚህ ብዙ ማረግ የነበረብኝ ነገሮች ስለነበሩ እሱ ላይ ኮንሰንትሬት ሳረግ ታይሙ ሄደ ግን በጣም ይቅርታ ኮሚኒቲ ላይ አሞኬልዬ ማሳወቅ ነበረብኝ ብዙ ሰው ስለኔ በጣም እንዳሰበ ኮሜንት ላይ የጻፈልኝን አይቻለሁ እግዚአብሔር ያክብርልኝ እና በጣም ደህና ነኝ እኔ በቃ ያከባድ ነገር ሁሉ አልፏል በጣም ቀላል የሆነ ትንሽ መድኃኒት ዝም ብሎ ቼክ አፕ ነው ስለዚህ ድንገት ከዚህ በኋላ ቢዚ ይሆንኩኝ እንዲጣፋብል ደህና ነኝ ግን ፎር ኮሚኒቲ ላይ ሰላም ናችሁ ወይ የዩቲዩብ ቤተሰቦቼ ያገሬ ሰዎች ያልኩኝ ጻፌን አራራሳም በጣም ይቅርታ መልካም አውዳመት መልካም መስቀል በጣም ነው የምወዳችሁ በጣም ነው ማከብራችሁ ዱለቴንም እንደወደዳችሁ ታስባለሁ እናንተም ለበዓል ሰርታችሁ ከቤተሰብ ጋር ኢንጆይ እንደምታረጉትም አልተራጠርም መልካም ቀን መልካም ምሽት መልካም አዳር በያላችሁበት ሰዓት በያላችሁበት ቦታ ሰላም ሁኑ መልካም አውዳመት መልካም መስቀል ለማስተዋወቅ እንግዲህ እንደዚህ ይመስላል እንዴት ብለን ከካሜራ ጋር እናወራ እንዴት ትቶ በቃ ሸፍታት ማበዷ ነው ቢጂ ኩሊ